የሱ ኔትወርዝ ላይ መድረስ ከፈለክ መጀመሪያ ቢዝነስ መጀመር አለብህ። እና አንደኛ ቢዝነስ ልጀምር ዝግጁ እስክትሆን ድረስ አትጠብቅ፣ ባለህ ተፋለም። ብዙ ጊዜ ሰዎች ብራዘር ከውጭ ብር ሲልክ ጀምራለሁ ወይም ደግሞ ሲስተር እንደዚህ ስታረግ ጀምራለሁ ምናምን ይሉና 10 ዓመት ወፍ የለችም። እና ባለህ ነው የምትፋለመው። አየህ መነሻ ብር ባይኖርህ እንኳን እዛ ፓሽንህ አካባቢ ሄንግ አውት አርግ። ለምሳሌ ፉድ ኢንዱስትሪው ላይ መግባት የምትፈልግ ከሆነ ዌይተር ሁን ብሮ፣ እዛው እየሰለጠንክ ጠብቅ እና ከትንሽ ተነስተህ ትልቅ ህልም ግን ይኑርህ። ገባ? ሁለተኛ ከ1 እስከ 3 ወር ወስደህ መጀመሪያ ይሄ ፓሽንህ ልሰራው የምፈልገውን ቢዝነስ ዲማንድ እንዳለው አጥናሺ። ዝም ብለህ ሰው ቡቲክ እየከፈተ ሰው ስለሆነ ዝም ብለህ መተህ ቡቲክ አትክፈት፣ ወይም ካፌ ስለሚያስብ ዝም ብለህ እንደዛ አታርግ። ጥናት ውሰድ መጀመሪያ። ሶስተኛው የሚባክንበት ጊዜ እንዳይኖር ቢዝነስ ላይ ሁል ጊዜ ማለት ነው። ይሄ ካንተ በእድሜ ያነሰ በጣም ፈጣን፣ ከዛ ደግሞ ቴክኖሎጂ በደንብ የሚያውቅ፣ ከዛ ደግሞ ርካሽ የሆነ ሰው ይመጣና ቢዝነስን ሊያበላሽብህ ይችላል። እና እነዚህ የምትከላከለው ደግሞ ሁል ጊዜ ራስህን አፕግሬድ በማድረግ በማንበብ ከዘመኑ ጋር አብረ በመሄድ ነው። አሁን አራተኛው የኔትወርክ ጉዳይ ሲሪየስ ጉዳይ ነውና ብዙ ወዳጆች እንዲኖሩ አርግ። አምስተኛው ብዙ አትጨናነቅ። እሺ ሀገሩ ጦርነት ላይ ስለሆነ ማለት ነው። ላይክ አብዛኛው ቢዝነስማንም ብዙ የተመቸው አይደለም። ገባህ አይደል? ጤናህን ጠብቀህ ከቆየህ ማለት ነው ነገሮች ይስተካከላሉና ያው ብዙ አትጨናነቅ ልልህ ፈልጌ ነው። ኤኒዌይስ እኔ እንደ CR7 መሆን አልፈልግም። ኢናፍ ኢዝ ቤተር ዘን ቱ ማች። ገባህ አይደል? ይመችህ።